ሲንግል ማም ሆናችሁ የምታሳድጉ ትኖራላችሁ። ለእናንተ ምክር አለኝ። ሲንግል ማም፣ ሲንግል ዳድ። መቼም ትዳር እንዲፈርስ የእግዚአብሔር ፈቃድም አይደለም። ግን ሰውነንና ይሄ ምድር መውጣት አለ መውረድ አለ፣ ይፈርሳል። መፋታትን እጠላለሁ ያለውን እግዚአብሔርን እኛ መፋታትን እየጠላን ግን እንፋታለን። ያ አለ፣ በቃ ይሄ በሰው ህይወት አለ፣ መኖር የለበትም ነበረ። እግዚአብሔር ይርዳን። አሜን። ግን ያጋጥማል። እንደዚህ ከሆነ ባልና ሚስት አባዬና እማዬ ከተፋቱ ልጆችም ከወላጆቻቸው ጋር እንዲፋቱ መጣር የለባቸው። አባት ምንም እንኳን ሚስት የባልነቱ ወጉን ባይወጣ ምንም ባል ባይሆን ግን አባትነቱ አባት ነው። በቃ ስቲል አባት ነው። ስለ አባት መጥፎነት እናት መናገር የለባትም። ያንተ አባት እንዲህ አድርጎኝ፣ ያንተ አባት ሰልፊሽ ከኢትዮጵያ ድረስ ይህን ያህል ገንዘብ ከፍዬ አምጥቸው እንደ ጉድ ያረገኝ ያንተ አባት ያለች ክፉ ነገር ዲፖዚት ታደርግበታል በልጁ። ስለዚህ አይወዳትም፣ እንደውም ይጠላታል። አባቱንም ይጠላል፣ እሷንም ነው የሚጠላው። ለምን? ሁሉ ጊዜ ልጆች ኢኖሰንት ናቸው። ክፉ ነገር የሚናገር ሰው አይወድም። አንዳንድ አባት ደግሞ ድሮ ልጁ ቤት እያለ ተጋብተው እያለ የማይገዛውን ስጦታ አሁን ይገዛል። በወር 2 ጊዜ ወይ በየ15 ቀኑ እንዲያይ ተፈርዶለታል በፍርድ ቤት። እና ቅዳሜ ትወስዳለህ፣ ከዛ በኋላ ጧት ትወስድና ማታ ትመልሳለህ። ስትመልስም በርቀት ወይ በሚዲየተር ተብሎ አለ ብቻ። አንድ ሰው እዚህ ላይ ታስሮለት ጂፒኤስ ሲስተም የሚባል ታስሮለት 3 ወር ከ3 ወር በኋላ ነው በብዙ ምክር ተመክሮ ሰውየው በቃ ታረቀ። ምን አለ? ከዛ የኛ ሚኒስትሪ ለፖሊስ ተጽፎ ከዛ የተፈታለት። ይሄ ሲተኛም ሪፖርት ያደርጋል። ያው ታውቃላችሁ። እና አንዳንድ ጊዜ በየቸርቹ ነው ሲሄድ የወንድ ግራ ያለው የታሰረ ይኖር የወንድ ያልከው ማለት ነው። በቃ እዚህ ሱሪ ውስጥ ታስሮ እዚህ ውስጥ ታስሮ ሲተኛም ሻወር ሲወስድ ወተር ፕሩፍ ነው፣ ምንም አይሆንም የሲስተሙ እንትኑ ማሽኑ። እና የተናገረውን ተንኮል የጠጣውን አልኮል ሁሉ ሪፖርት ያደርጋል ፖሊስ።